ቤተሰቦች ልጃችን ልዕልቶና መታለች። ይወት ነጭ የራት ልብስ ነው የለበሰችው። የምር አምሮባታል። ከአስር ስንት የምር አምሮብሻል። አረ ነጭ አዎ አምሮም ቦታው በጣም ነው የሚያምረው። እኔ አብሶ በዚህ ሰዓት በቃ ደስ ይላል። በዚህ ሰዓት በጣም ደስ የሚል ቦታ ነው። ይሄ ቦታ የማያምር ቦታ የለም። በጣም የሚገርም ቦታ ነው። እኔ ተመችቶኛል። ተመቸሽ? እንዋኝ ለምን አንዋኝ? ኧረ እባክህ ቀርቦልን አንተማ ትችላለህ እኮ እኔ ብላኝ ለኔ እንጂ። አይ ሀይሚ ዛሬ ቆንጆ ሆነሽ መተሻል። አዎ ዛሬ ላንቺ የሚገርም ፕሮግራም ነው ማዘጋጀልሽ። ምንድነው? ጸዴ ራት ነው ጋብዝሽ። ዛሬ እንዳወራነው የመጨረሻ ቀናችን ነው መሰለኝ። አዎ በጣም ያዘንኩኝ ነው። ምንም ማድረግ አንችልም። አዎ እያዘንኩ ነው ግን ከልቤ ማለት ነው። አይ እስካሁን የነበረን ጊዜ ባንቺ አገላለጽ እንዴት ነበር? እስካሁን የነበረን ጊዜ ማለት ነው ማለት ምንም ሳላጋንን ሳልዋሽ እውነቱን ሀቁን ሳወራ ማለት ነው በጣም የሚገርም ጊዜ ነበረኝ። ደስ የሚል ጊዜ ነው ያሳለፍኩትኝ። ብቻ ሂጂ እያለኝ አይደለም እኔ በየሄድኩበት ባይዘው ሂጂ አይለኝም። ቅሪ ነው የሚለኝ። አልሄድም ልትይኝ እንደለመርሽ ልትለኝ ነው እንዴ? ግን ማለት ነው አልሄድም ብለህ እኮ ደስ ይለኝ ነበር። ግን ደግሞ ሄዳለሁ። ለምን ቢባል ክላስ አለኝ። አዎ ክላስ አለ። ቀራችሁ እዚህ ስንት ቀን ያሳለፍነው? አሁን 10 ቀን ውስጥ ትንሽ ይሆናል። ከ10 ቀን አዎ 7 ቀን 6 ቀን እንደዛ አሳልፈናል እና በጣም ጥሩ ጊዜ ነበረኝ እና አንተን ደግሞ በጣም ነው ማመሰግነህ። አረ እኔ ነኝ ማመሰግነው። የኔ መሰለ ቦታ እኮ ለመምጣትም አላሰብኩም። አንቺ ዘሽንባት መጪ። አዎ ግን መጥቼ እኔ ሳልሆን አንተ ነህ ያዝናናኸኝ እጥፍ አድርገህ ማለት ነው። አረ እናቴ አንቺ በደንብ ያዝናናሽኝ። ምንም የሚያሳስብ ነገር የለም። ቴንክ ዩ። እሺ አረ እኔ ፍፄም በዚህ አጋጣሚ በጣም እናመሰግናለን። አንተንም መስግኛለሁ። አሁንም በሷ ፊት በቤተሰብም ፊት ቴንክ ዩ። እኔ መጀመሪያም ገና ሳንወጣ በፊት ነው ቴንክ ዩ ያልኩህ ታውቃለህ። ምስጋና ሲበዛ ደግሞ እንደውም አሁን ትያለሽ ገንዘብ አይሆንም። አመስግኙ። አረ ምስጋና ሲበዛ ጥሩ አይደለም። በኋላ ደግሞ ሌላ ሀገር ይመችል በለው። ስሙኝ ቆይ ሌላ ጊዜ ደግሞ በሞራል ሆኖ ሌላ ሀገር ልውሰዳችሁ ቢልስ እንዴ? ኦኬ እንደዛ ከሆነ እሺ አመሰግናለሁ። በጣም አመስግን። እንደዛ ከሆነ በጣም ነው የምናመሰግነው። አሁንም በጣም በጣም እኔም 200 ስገባ እሷ 150 ብያለሁ። የሆነ ነገር ፈጣሪ ካለ የሆነበት እንሂድ ይሆናል። ማን ያውቃል? በጊዜ ከገባው እንገባለን። ብዙ ቤተሰቦች ብዙ የምናስጎበኛችሁ ቦታዎች ይኖራሉ። እዚህ ስትመጡ ፈታ የምትሉበት ቦታዎች፣ እዛ የማዳም ቤት ብዙ ጭንቀት አለ እንዳልኳችሁ። ከዛ በፊትም ብዙ ትሰቃያላችሁ። እንዳንዳንዱ ቤት ጥሩ ላይሆን የሚችል ሰው አለና እዚህ ስትመጡ ያ ሁሉ ጭንቀታችሁ የምትረሱበት ቦታዎች እነዚህ ብዙ አሉና እንዳጋጣሚ የሆነ ቦታ ከተገናኘን ፕሮሚስ ብያለሁ። አሁንም ጋብዛችኋለሁ። ችግር የለውም። ፈታ እንላለን፣ ፏፈሽ እንላለን፣ እንደኛው እንዝናናለን። አያሳስብም። እሱ ብቻ ሳይሆን ደግሞ ያው አገራችን ውስጥ ብዙ አሁን አንዳንዴ የሌላ ሀገርን ቦታዎች ብቻ ነው መጎብኘት የምንፈልገው፣ ግን አገራችን ውስጥ በጣም ብዙ ደስ የሚል ቦታዎች አሉ። ከበቂ በላይ ያለው እና ምንም ከዚህ በላይ አዲስ ነገር የለም። እና ስትመጡ ዝም ብላችሁ ያልሆነ ቦታ ገንዘባችሁን ከምታጠፉ እንደዚህ ሪላክስ አድርጋችሁ መንፈሳችሁን አድሳችሁ ምናምን የምትሄዱበት ቦታ አለ። እነ ዝዋይ አለ፣ ደብረ ዘይት፣ ይኸውኛ አሁን ያለንበት ሐዋሳ፣ በጣም ብዙ ቦታዎች አሉ። እና ጎብኙ እና ፈታ ትላላችሁ ብለን ተስፋ እናደርጋለን። ጭንቀታችሁን የምትረሱበት አመት ይሁንላችሁ ያመት። እና ደግሞ አዎ እራቱ ጋር ከመሄዳችን በፊት እዛ ጋር እንቀመጥና አንድ ነገር ላውራሽ። እሺ። ከቃል በቃል ስጦታ አየሁ ህልሜ ሲፈታ፣ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ፣ ደስ አለኝ ደስ ሳየ ልቤን ትርታ፣ ሞልተሽዋል በደስታ አሁንማ ምን ልልሽ፣ ዝም ብዬ ልውደድሽ፣ ደስ አለኝ ደስ እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨንቅ
አረግሽኝ በሐሴት ትልቅልቅ የአብሮነት ሕጉ በጊዜያት ከዓይን አልፎ ልብ ሲላመድ እንዲህ ነው ለካ መዋደድ አቆምኩኝ ለክብርሽ ዘንባባዬን ዳስ መልካስ ያስባለኝ ፍቅርሽ ነው ህልም እንዴት ይፈታል ቃል በቃል ቃል በቃል ነው ቃል በቃል ነው ቃል በቃል ነው። ሰዎች እዚህ ጋር የመጣት አንድ ነገር ልጠይቃት ነበረ። ሀይሚም አልችልም ረስቼዋለሁ ምናምን ብላኝ ትቼዋለሁ። እሱም ግጥም ግጠሚልኝ ልላት ነበር ረስቷለች። ስለዚህ ኮሜንት ላይ ያያየው ስለነበር ነው ግጥም ምናምን ብላችሁና እሱን ነገር እንድትናገርልኝ ፈልጌ ነበር። ብዙ ሰው ሀይሚ ግጥምሽ ናፍቆኛል እያለ ስለነበር ቤተሰቦች እዚህ ሁሉም ነገር ተመችቶኛል፣ ግጥሙም ይመቸኛል። ያልተመቸኝ ምን እንደሆነ ታውቃላችሁ? ልብስ የለኝም። ተሰቃየሁ ልብስ ማለት ነው። እንዴት እገዛለሁ እያልኩ እየመሸ እየረሳሁት ምናምን በቃ አንደኛዬን የመጣሁበትን ነው ቀፋው ብዬ ሊድ ብዬ ነው እንጂ የተሰቃየሁት በልብስ ነው እንጂ ሌላ ነገር የለም። እኔ ተመችታችሁኛል ሁላችሁ። ግጥሙን እሺ ቤተሰቦች ተዘጋጁ። ግጥም ላላችሁ ይሄው ግጥም መጥቷል። እሺ ፍቅር አለቀሰ። ፍቅርን ስፈልገው ቀናቶች አለፉ። ፈለኩት ድካም ሆነ ትርፉ። አጋጣሚ ሆኖ ተደብቆ አየሁት። አላምን ስላልኩኝ ምክንያቱን ጠየቅኩት። ፍቅር አንተ ነህ ወይ ብዬ ብጠይቀው ምንም መልስ ሳይመልስ እንባ ተናነቀው። ግራ ገባኝና በአግራሞት አየሁት። ቆይ ፍቅር ደስታ ነው ሲባል ሰምቻለሁ። ታዲያ ያንተ ለቅሶ ከየት የመጣ ነው? ፍቅርም መለሰልኝ አይኑን መሬት ተክሎ። መናገር ጀመረ ቃላትን ቀጣጥሎ። ደስታማ ደስታ ነኝ ላወቀው ሚስጥሬን፣ ከደስታም በላይ ነኝ ከተረዱኝ እኔን። ያስለቀሰኝ ነገር ሆዴን ሆድ የባሰው፣ በእኔ ስም መነገድ መች አቆመ ሰው። አፈቀርኩሽ ብሎ ሲዋሻት በእኔ ስም፣ ማሬ ውዴ ብላ ከድታው ስትሄድ እሷም፣ በእኔ ሲጫወቱ የሐሰት ጨዋታ፣ በእኔ ሲባልጉ በእኔ ስም ሲምታታ፣ በውሸት ዓለም ሆነው በእኔ ስም ሲጠሩ፣ እንዴት አላነባ ካልረባ ነገሩ ብሎ መለሰልኝ ፍቅርም በደስታ፣ አንገቱን ቢያስደፋው የሐሰት ጨዋታ። ፍቅር አለቀሰ ይባላል ግጥሙ። እና ቤተሰቦች ግጥሙ እንዴታያችሁት በጣም የሚገርም ነው። እኔ እስከገባኝ አንፃር በጣም ትልቅ ትርጉም አለው። በጣም ትርጉሙ በፍቅር ማለት በውሸት ፍቅር ብዙ ተነግዶብኛል፣ ብዙ ተባልጎብኛል እያለ ነው ፍቅር አይደል? አዎ ማለት እወድሻለሁ ወይም እወድሃለሁ ወይም ፍቅር በሚመስል ጨዋታ ውስጥ ፍቅር ሳይኖር ማለት ነው ደብቀው ብዙ ነገር የሚያደርጉ ሰዎች አሉና በፍቅር ስበብ በእኔ ፍቅር ስበብ ብዙ ነገር ተደርጓል እና ፍቅር ይሄ ፍቅር የምንለው ነገር ሰው ሆኖ ቢጠየቅ የሚመልሰው መልስ ይሄ ይመስለኛል አይነት ነገር ነው የግጥሙ ሚስጥር ማለት ነውና ፍቅር ሰው ሆኖ ፍቅር ሰው ሆኖ መናገር ቢችል እንደዚህ ነው ሊመልስ የሚችለው ብዬ አስባለሁ። የግጥሙ ሚስጥር እንደተረዳሁት ከሆነ ማለት ነው። አዎ ያለ ፍቅር ከባድ ነው። ምክንያቱም አንድ ሰው አፍቅሮ አንድ ሰው ሳያፈቅር የውሸቱን ወይ የሆነ ነገር ለማግኘት ከሷ አለ አይደለ ከአንድ ሰው የሆነ ነገር ማግኘት ሲፈልግ የውሸት አፈቅርሻለሁ ሲኖር በጣም ብዙ አዛኬቶች አሉ። በጣም ማለት ነው። አብሶ አፍቃሪው ይጎዳል። ሄዶ ደግሞ የሚፈልጋቸውን ነገር አግኝቶ እውነት ነው የምላችሁ የሆነ በቃ አለ አይደለ ሄዶ የሆነ ነገር በቃ ሁሉም ነገር እየሰለቸው ሲመጣ በጣም ይባስ እየጎዳት ይመጣል ልጅቷን። እና ማታፈቅሩትን ሰው እባካችሁ አፈቅርሃለሁ አትበሉ። እውነት ሁሉም ነገር ይቅር፣ ትርፍ ነው። ዓለማዊ ነገሮች ትርፍ ነው። እውነት ሰው አያልቅስባችሁ፣ ሴት ልጅ አያልቅስብን፣ ያው ወንድም አያልቅስ። እውነት ብዙውን ጊዜ ወንድ ላይ የሚደርስ አይመስልም። ወንድ ብቻ የሚበድል የሚያደርግ ነው ይመስለው እና ሴትም ወንድም በቃ የውሸት ፍቅር ያላችሁ ሰዎች አሁንም ቢሆን ራሳችሁን ይወስቲ የምራችሁን ተወዱታላችሁ። የሆነ ነገር ፈልጋችሁ የሆነ አንዳንዴ ራስሽን ለመፎገር ትሞክራለሽ። ገብቶሻል? አይ እንዲኮ ነው ምናምን እያሰባባቶችን እያመጣሽ ያሌለውን ነገር እየፎገርሽ ታልፈዋለሽ እና ያ ሊሆን አይገባም ባይ ነኝ። ግጥሙም ፍቅር ከሚያለቅስብን ሰውም ከሚያለቅስብን እንደ ወንድ የሴት እንባ በጣም መጥፎ ነው። መቤቴ በጣም ከባድ ነገር ነው የሴት እንባ።
ህይወትን የሚያበላሽ የላይኛውንም ቤታችንን የሚያበላሽ ነገር ቢኖር የሴት ልጅ እንባ ነው። ወንዶች የምታዩትም ከሆነ እባካችሁ ፍቅር ሲያለቅስ ደግሞ እግዚአብሔር እንደማልቀስ እንደማለት ነው ማለት እግዚአብሔር ሲያዝንብህ ማለት ነው። እግዚአብሔር ፍቅር ነው አይደል የሚለው መጽሐፍ ቅዱስ ብዙ ጊዜ መንፈሳዊ ቦታዎች ላይ የሚነገረው እግዚአብሔር ፍቅር መሆኑን ነው። የሆነ ሰው ወደዋለው ወይ ወዳታለው ብላችሁ ብትበድሉት ቢያለቅስባችሁ እግዚአብሔር በዛ ልክ ነው የሚያዝነው። ምክንያቱም ፈጣሪ እኛን ሲወደን ያለ ምንም ነው ከኛ ምንም ሳይጠብቅ ነውና ከሰው አንዳንደኛ ሰዎችን ስንወድ ከሰው የሆነ ነገር ጠብቀን ነው። ግን እንደዛ መሆን የለበትም። ፍቅር ምላሽን ሳይሆን መስጠትን ነው የሚያውቀው። እና በቃ ብቻ በእንደዚህ በሪሌሽንሺፕ ዙሪያ ብቻ ሳይሆን እንደዚህ በፍቅረኛሞች ምናምን ብቻ ሳይሆን